بسم الله الحمد لله صلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد نزيه لنباتشو قناتوች የተከበሩ የሆኑ ቀናቶች ናቸው። عشر ذي الحجة የذو الحجة የመጀመሪያ አስርቶች ማለት ነው። እነዚህ የመጀመሪያ የذو الحجة አስርቶች ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ከሚሰራው ስራ በእነዚህ ውስጥ የሚሰራው ስራ አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅ እንደሆነ ተናግረዋል። እነዚህ የذو الحجة አስርቶች ትልቅ ፈضል ትልቅ ትሩፋት ያላቸው ናቸው ማለት ነው። በእነዚህ ቀናቶች የሚሰሩ የትኛውም ዒባዳ ማለት ነው ዚክርም ይሁን ቁርአን መቅራትም ይሁን ቲላዋ ይሁን ሶላት ጾም የተለያዩ ዒባዳዎች ከሌላ ጊዜ ከሚሰሩ ዒባዳዎች የሚበልጡና አላህ Subhanahu Wa Ta'ala ዘንድ የሚወደዱ ናቸው ማለት ነው። ለዚህ ነው ሰሃቦቹ ረሱል ሰለላሁ ዐለይሂ ወሰለም በጣም ተገረሙ። ከነዚህ ቀናቶች የሚሻል ቀን የለም፣ በእነዚህ ቀናቶች የሚሰሩ ስራዎች አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅ ነው ብለው ሲናገሩ ያኔም ሰሃቦቹ በአላህ Subhanahu Wa Ta'ala መንገድ መታገልም ጂሃድ ማድረግም አይመጣጥነው ብለው ተጠየቋቸው። አዎ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ አይስተካከለውም አሉ። ነገር ግን ሰውየው ራሱን ንብረቱን ይዞ ወጥቶ በምንም ነገር ያልተመለሰ ካልሆነ በቀር አሉ። አያችሁ አይደል? በእነዚህ ቀናቶች በአሽሩ ذي الحجة የምንሰራቸው ስራዎች ከሌላ ቀናቶች ከምንም በላይ የሚበልጡ ናቸው ማለት ነው። ነገር ግን ራሳችንን እንጠይቅ። የት ነው ያለነው? አላህ Subhanahu Wa Ta'ala በየጊዜው ለኛ የሚያመጣልን የተለያዩ መዋሲም الخيرات ኸይር የሚሰራባቸው ቀናቶች ጊዜያቶች በጣም ልዩ የሆኑ አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሆኑ ቀናቶችን እንጠቀምባቸዋለን ወይስ ሁሌም በተመሳሳይ የሆነ ዘዬ በተመሳሳይ የሆነ ተግባር በተመሳሳይ የሆነ ሁኔታ ነው ያለነው? ወደ ራሳችን ተመልሰ ራሳችን ጠይቁ አላህ። ምክንያቱም ከትንሽ ቀናት በፊት ረመዳን ላይ ነበርን አሽሩ አዋኺር ብለን አለቀ ሄደ። ይሄው አሁን ደግሞ በጣም ከቀናቶች ሁሉ ውድ የሆኑ ቀናቶች አፍضل ايام الدنيا የተባሉ ከዱንያ ቀናቶች በላጭ የተባሉ ቀናቶች አሁን አሉ ማለት ነው። እንጠቀምባቸው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከምንም በላይ በእነዚህ ቀናቶች ልናመልከው መልካም ነገሮችን ልንሰራ ዝክሮችን እንዘክር። አያችሁ አይደል? በሰላታችን በተገቢው ሰላትን በመስገድ ነዋፊሎችን በአግባቡ በመስገድ ራዋቲቦችን በአግባቡ በመስገድ ቁርአን በመቅራት ዱዓ በማድረግ መልካም ነገር በማድረግ ሰደቃ በማድረግ እንደዚሁም ጾም በመጾም ተገበራቸውና እንደዚሁም ደግሞ ከምንም በላይ ልንሰራባቸው የሚገቡ ውድ የሆኑ ቀናቶች ናቸው ማለት ነው። በተመሳሳይም በእነዚህ በአሽሩ ذي الحجة 9ኛዋ ቀን ልዩ የሆነች ቀን ናት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሁለት አመት ወንጀልን ያሰርዛል ብለዋል። يوم عرفة يكفر الله سبحانه وتعالى سنة الماضية والآتية ብለው ነብዩ ሰለላሁ ዐለይሂ ወሰለም የሁለት አመትን ያለፈውን የሚመጣውን ወንጀል ያሰርዛል ብለዋል። ያቺ ቀን ማለት በጣም ውድ የሆነች ቀን አላህ Subhanahu Wa Ta'ala ወደዚች ምድር የሚቀርበት የሚወርድበትና እንደዚሁም ደግሞ መላእክቶች የሚፎካከሩበት ቀን ነው። ያቺን ቀን ከምንም በላይ ሁጃጆች ያው አረፋ ላይ ያሳልፋሉ። ሐጅ ያላደረግን ደግሞ እኛ ጾም ላይ እናሳልፋለን ማለት ነው። ያቺን ቀን ከምንም በላይ አላህ Subhanahu Wa Ta'ala ዘንድ የተወደደች ቀንም ስለሆነች ዚክር ማድረግ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ነብዩ ሰለላሁ ዐለይሂ ወሰለም ያሉት ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ሲዘክሩበት የነበረ ዚክር ነው። ይቺን ዚክር አብዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እንደዚሁም ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ የተለያዩ ዚክሮችን በመዘከር ልናሳልፍባቸው የሚገቡ ውድ የሆኑ ቀናቶች ናቸውና አላህ Subhanahu Wa Ta'ala በአግባቡ የምንጠቀማቸው ያድርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።